ሰላም ሰላም እንዴት ናችሁ ውድ የቻናሌ ተከታታዮች። ዛሬ ደግሞ በአዲስ መልክ መጥተናል። ከሀ እስከ መ ያሉትን ከአሁን ቀደም በላኩት ቪዲዮ ሰርቻለሁ። አሁን ደግሞ ከሰ እስከ በ ያሉትን ፊደሎች ሰርቼ እልክላችኋለሁ። ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። በቴሌግራም በኢሞ እና በዋትሳፕ መማር የምትፈልጉ ደግሞ እዚህ ታች ላይ ግርጌ ላይ ስልክ ቁጥር ያለ አድ እያደረጋችሁ ማናገር ትችላላችሁ ማለት ነው። አሁን እንጀምር ከሰ እንጀምራለን። እንግዲህ በቀደም እንዳልኩት እያንዳንዱ ፊደሎች ሰባት ሰባት ተወላጅ ፊደሎች አሏቸው። አንድ ሁለት ሶስት አራት አምስት ስድስት ሰባት እነዚህን የራሳቸው የሆነ ምልክት አለ እነሱን መለየትና በትክክል ፊደሉን ማለት ነው። በቃ በጣም ቀላል ነው። ኑ እንማር። እሺ ከሰ እንጀምራለን። ሰ ሱ ሲ ሳ ሴ ስ ሶ አንዴ ደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ ቀጣይ ደግሞ ረ ትባላለች ይቺኛዋ ፊደል ረ ረ ሩ ሪ ራ ሬ ር ሮ አንድ ልድገመው። ረ ሩ ሪ ራ ሬ ር ሮ እሺ ቀጣዋ ደግሞ ይቺ ሰ ነች። ይቺኛዋ ሰ እና ይቺኛዋ ሰ ተመሳሳይ ናቸው በድምጽ ማለት ነው። እና በአገልግሎት ግን የሚለያዩበት ምንድነው? መልካቸው ነው እንጂ የሚለያየው በአገልግሎት አንድ አይነት ናቸው። እሺ የታችኛዋን እስኪ እናንብብ። ሰ ሱ ሲ ሳ ሴ ስ ሶ አንዴ ደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ እሺ ቀጣዩ ፊደል ደግሞ ሸ ይባላል። ሸ ይሄ ፊደል ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ አንዴ ደግመዋለሁ። ሸ ሹ ሺ ሻ ሼ ሽ ሾ ቀጣዩ ፊደል ደግሞ ቀ ይባላል። ቀ ቁ ቂ ቃ ቄ ቅ ቆ አንድ ልድገመው። ቀ ቁ ቂ ቃ ቄ ቅ ቆ እሺ ቀጣይ ደግሞ በ ይባላል። በ ቡ ቢ ባ ቤ ብ ቦ አንዴ ልድገመው። በ ቡ ቢ ባ
ቤ ብ ቦ። እሺ ዛሬ ማን ፊደሎች አየን? ሰን አየን፣ ረን አየን፣ ሰን አየን፣ ሸን አየን፣ ቀን አየን፣ በን አየን። ስለዚህ በዋትስአፕ በኢሞ እና በቴሌግራም በማንኛውም በማህበራዊ እንትን ይህን ስልክ ቁጥሬን አድ እያደረጋችሁ ማናገር ትችላላችሁ። እንማራለን። ሃይ በሉኝ። መልካም ጊዜ፣ ሰናይ ሰዓት